ቤንጃሚን ሴስኮ ስሎቬኒያዊ በራሪ ታሪክ ስናነሳ ጎሎች ብቻ አይደለም የሀገርን ተስፋ በትከሻው ተሸክሞ በሰዓት 36 ኪሎ ሜትር የሚሮጥ ወጣት ታሪክ እንጂ ስሎቬኒያ ጸጥተኛ ምድሮች ተነስቶ እስከ ፕሪሚየር ሊግ ከፍተኛ ጨዋታ ድረስ ያለው ጉዞ ልክ እንደ ፊልም የሚቆጠር ነው። የአውሮፓ ስካውቶች ወሬ እውነት መሆኑን ለማረጋገጥ ወደ ትንሿ ስሎቬኒያ ከተማ ይተሙ ነበረ። አብዛኞቹ እንደሱ ረጅም የሆኑ አጥቂዎች ታርጌት ማን ቢሆኑም ሴስኮ ግን የተለየ ነበር። ያደገው ዝላታን ኢብራሂሞቪችን እንደ አርአያ በመመልከት ሲሆን በፓርኮች ውስጥ የማይቻሉ የሚመስሉ አክሮባቲክ የጎል አጨራረሶችን ይለማመድ ነበር። ወደ አርቢ ሳልዝበርግ ሲቀላቀልም እሱ ዝም ብሎ ተስፋ ብቻ የሚጣልበት ተጫዋች ብቻ አልነበረም። ሲቀርጫጭ ከተጫዋቾች ዝላይ እና ዩንገር የሩጫ ፍጥነት ያለው የሜትር ከ95 ሜትር ግዙፍ ሰው ነበር። የሬድ ቡል ሲስተም ኮከቦችን በማስተዋወቅ ይታወቃል። ሴስኮ ደግሞ የነሱ ትልቅ ሀብት ነበር። በሳልዝበርግ ተቀባይ ለፍሪንክ ቆይታው በአንድ የውድድር ዘመን 21 ጎሎችን በማስቆጠር ብቃቱን አሳይቷል። በጀርመን ቡንደስሊጋ የአንድ ሰሞን ድንቅ ብቻ ተጫዋች አለመሆኑን አረጋግጧል። በ20 ዓመቱ በተከታታይ 7 ጨዋታዎች ላይ ጎል በማስቆጠር ታሪክ ሰርቷል። ይህም የማንቸስተር ዩናይትድ እና የለንደን ትልቅ ክለቦች አይን ውስጥ እንዲገባ አድርጎታል። ቤንጃሚን ሴስኮ የማንቸስተር ዩናይትድ ሲቀላቀል ሁሉም ነገር አልጋ ባልጋ አልነበረም። የ76.5 ሚሊዮን ዩሮ የዝውውር ዋጋ ተሸክሞ ኦልድ ትራፎርድ ሲደርስ የደጋፊ የሚጠበቅበት ነገር እጅግ ከፍተኛ ነበር። ሆኖም ግን የመጀመሪያዎቹ ወራት ወጣቱ ስሎቬኒያዊ እጅግ ፈታኝ ነበሩ። የመጀመሪያዎቹ ጨዋታዎች ሴስኮ ከእንግሊዝ ፕሪሚየር ሊግ ፍጥነትና አካላዊ ጥንካሬ ጋር ለመላመድ ተቸግሮ ነበር። በ2025 መጨረሻ ላይ የደረሰበት ጉዳት ደግሞ ነገሮችን ይበልጥ አባባሳቸው። ለሳምንታት ከሜዳ ርቆ በነበረበት ወቅት ተቺዎች ዩናይትድ በስተት ብዙ ገንዘብ አውጥተዋል በማለት የተቹት ጀመር። በሜዳ ላይ የነበረው በራስ መተማመን ስሜትም የቀነሰ ይመስል ነበር። ነገሮች መቀየር ጀመሩት በ2026 መጀመሪያ ላይ ነው። ሴስኮ ከጉዳት መልስ በቀጥታ ወደ መጀመሪያ ተሰላፊነት ከመግባት ይልቅ በጨዋታዎች መቀባደጃ ላይ ከተቀያሪ ወንበር እየተነሳ መጫወትን ጀመረ። ይህ ስልት ግን ያልተጠበቀ ውጤት አመጣ። ከፉላም ጋር ከኤቨርተን ጋር እንዲሁም የሊጉ ክለቦች ጋር ተቀይሮ በመግባት መረቡ መበጥበጥ ኦልድ ትራፎርድ በአድናቆት ጎረፈለት። አስቶን ቪላ ጋር በገባ በደቂቃዎች ውስጥ በመግባት ዩናይትድ ወሳኝ 3 ነጥብ እንዲያገኝ ረዳ። አሁን ላይ ሴስኮ ለዩናይትድ ደጋፊዎች ድል ምልክት ሆኗል። ተቀይሮ በመግባት ሲዘጋጅ ስቴዲየሙ በደስታ ይሞላል። ተከላካዮች በጨዋታው ደክመው ሳለ ይህ የሜትር ከ95 ሜትር ግዙፍ ሰው በከፍተኛ ፍጥነትና ጉልበት ሲመጣባቸው መቆጣጠር የማይቻል ሆኖባቸዋል። ትላንት በጎል ድርጊት ተች የነበረው ሴስኮ ዛሬ በፕሪሚየር ሊጉ በጣም አስፈሪ አጥቂ ተብሎ መጠራት ጀምሯል። ትግሉ ወደ ድል፣ ጥርጣሬው ደግሞ ወደ ፍቅር ተቀይሯል።